ሕዝቡም ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። ሲጸልዩ ሰማይ ተከፈተ፣ መንፈስ ቅዱስም የርግብ መልክ ባለው አካል አምሳል በራሱ ላይ ወረደ። ከሰማይም የምወድህ ልጄ አንተ ነህ፣ አንተን መረጥሁ የሚል ቃል መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጠመቀከ በአብ አጠመቀከ በወልድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ከገሊላ ወደ ዮርዳኖስ መጥቶ በባሪያው በአገልጋዩ በዮሐንስ እጅ የመጠመቁን ዜና በማሰብ ቤተክርስቲያን ይህንን በዓል ሁልጊዜ በየዓመቱ እያሰበች ታከብረዋለች። ይሄን የምታደርግበት ምክንያት እንግዲህ ለምንድን ነው? የአምላካችን የመድኃኒታችን የኢየሱስ ክርስቶስን ድንቅ ሥራ መናገር መመስከር የቤተክርስቲያን ስራዋ ስለሆነ ድርሻዋ ስለሆነ ነው። እንግዲህ በዓሉ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ መጠመቁ ያንን በየዓመቱ አርአያ አድርገን ምሳሌ አድርገን ነው እኛም ታቦታቱን ከቤተ መቅደሶቻቸው ይዘን ወደ ባህረ ጥምቀት ወይም ደግሞ ወንዝ ወደ ያለበት ቦታ ይዘን ትላንት ከተራ ይባላል። ያው ከተረ ማለት ሰበሰበ፣ ውሃውን ወደ አንድ ቦታ ላይ ሰብስቦ ለጥምቀቱ ማዘጋጀት ነው። ልክ ጌታ በዮሐንስ እጅ እንደተጠመቀው ሁሉ እኛም ያንን አድርገን ተጠምቀን ጥንቱኑ
ጠላታችን ዲያብሎስ በእብነ ሩካቤ በዛ በዮርዳኖስ ወንዝ ስመ ግብርናት አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ እዛ ውስጥ አስቀምጦ የነበረውን ዲያብሎስ ጽፎ አስቀምጦ የነበረውን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ጥምቀቱ ያንን ደምስሶልናል። ስለዚህ ድል ያደረግንበት በዓል ስለሆነ የዳንበት በዓል ስለሆነ እኛንም የክርስቶስን አርአያ ምሳሌ ተከትለን ነው ጥምቀቱን እያከበርን ያለነው። ማርያም ድንግል እንደ ብስራታዊ እንደ ገብርኤል አንቺ የተሰጠ ወለድ ድንግልና አንደኛው በሥጋ ሌላው በሕሊና ደስ ይበልሽ ደስ ይበልሽ ማርያም ድንግል ደስ ይበልሽ ከሴቶች ሁሉ የተባረክሽ የጌታችንና በጣም ደስ ይበልሽ ደስ ይበልሽ ደስ ይበልሽ ማርያም ድንግል ደስ ይበልሽ ከሴቶች ሁሉ የተባረክሽ። በዓሉንም የምናከብረው በዚህ በጥምቀቱ በዓል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ የሰጠንን ውድ ስጦታዎች በማሰብ ነው። የመጀመሪያው በጥምቀቱ ጥምቀታችንን ቀድሶልናል። በጥምቀቱ ጥምቀታችንን አክብሮልናል። በጥምቀቱ ልጅነታችንን ሰጥቶናል። በጥምቀቱ የዕዳ በደል ደብዳቤያችንን ደምስሶልናል። በጥምቀቱ ለመንግሥቱ ወራሽ እንድንሆን አድርጎናል። በጥምቀቱ እንግዲህ ያገኘነውን ነፃነት በማሰብ ሰላም፣ ፍቅር፣ አንድነትን በማሰብ በመጠመቃችን በዚህ ጥምቀት ከክርስቶስ ጋራ ከሞቱም ከትንሣኤውም ጋራ ህብረት ማድረጋችንን ሞቱን በሚመስል ሞት ትንሣኤውን በሚመስል ሞት ትንሣኤውን በሚመስል ትንሣኤ መተባበራችንን ለማሰብ ለመግለጽ እንግዲህ ይህንን በዓል ቤተክርስቲያን በምልአትና በስፋት በመላው ዓለም ያሉ የኦርቶዶክስ እምነት ተከታዮች እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን በዓል ያከብሩታል ማለት ነው። ይህንን በዓል ክርስቲያኖች ማክበር ያለባቸው እንዲህ ባለ ስርዓት ነው። ታቦት ወጥቶ ከታቦቱ ፊት እየዘመሩ እያመሰገኑ ይኸው እንደምትመለከቱ ያነጥፋሉ፣ የሚዘምሩ አሉ፣ የሚያሸበሽቡ አሉ። እንዲህ አድርገው እንዲያከብሩት ቤተክርስቲያን ያዛል። በርቀት እንደሚገባ በዓል ምክንያት አድርጎ ሰክሎ ተብሎ ማዘር የማይገባ ስራ መስራት ግን የበደል በደል ነው፣ የኃጢአት ኃጢአት። እንዲህ ባለ ሰዓት ግን እንድናከብረው የክርስቲያን ስርዓት ነው።
ማርያም አብርሄ አብርሄ ማርያም አብርሄ አብርሄ ኃጢአታችን ስርየት ያገኘበት ዕዳ በደላችን የተደመሰሰበት የዕዳ በደል ደብዳቤ አንዱ በሲኦል አንዱ በዮርዳኖስ ነበር። አዳም ገብረ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚለውን በእብነ ሩካብ ድንጋይ የተጻፈውን ያንን የዕዳ በደል ደብዳቤ ዲያብሎስ ይህንን በአዳምና በሔዋን ቃል አስገብቶ አንዱን በዮርዳኖስ ጥሎት ነበረ። በዮርዳኖስ የጣለውን የዕዳ በደል ደብዳቤ ክርስቶስ እንደ ሰውነቱ ረገጠው፣ እንደ አምላክነቱ እንደ ሰማ ቀለጠው። ይሄ ይታሰባል። ለዚህ ነው ወደምሰሰለነ መጽሐፈ ዳነ የዕዳ በደል ደብዳቤያችንን ደመሰሰልን እያለን የምንናገረው። በዚህ ምክንያት ይህን በዓል የምናከብረው። ማክበር ያለባቸው በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊያን የተሰኙ በ40ና በ80 ቀን ሀብተ ወልድና ስመ ክርስትናን ያገኙ ክርስቲያኖች በሙሉ በዓሉን ማክበር ያለባቸው በመንፈሳዊ ዝግጅት ነው። ምክንያቱም መጽሐፍት እንዲህ ይላል፣ ግበሩ በዓለ በትብሲት ይላል። በዓልን በደስታ አክብሩ ሲል በመብላት በመጠጣት በዓል የሚያከብሩ አሕዛብ ብቻ ናቸው። አሕዛብ በዓላቸውን በዓል መስለው የሚገልጹት በመብልና በመጠጥ ነው። እኛ ደግሞ በዓላችንን በዓል የምናስመስለው በመንፈሳዊ ዝግጅት ነው። ይህ ማለት በዝማሬ በውዳሴ በአኮቴ በቤተ መቅደሱ በመገኘት ከማህሌቱ ጋራ ከኪዳኑ ጸሎት ጋራ ከቅዳሴው ጋራ ከሚስጥራቱ ጋራ በመሳተፍ ቅዱስ ሥጋውን በመብላት ክቡር ደሙን በመጠጣት ሌላው በፍጹም መንፈሳዊነት ነው ይህን በዓል ማክበር ያለብን።
ይባርካችሁ። የመንፈሳዊነት መገለጫው ምንድነው ሲባል እግዚአብሔርን መፍራት ነው። እግዚአብሔርን ለመፍራታችን ደግሞ ትልቁ መገለጫው ይሄ ነው ማለት ነው። መንፈሳዊነት እግዚአብሔርን በመፍራት ነው። እግዚአብሔርን የሚፈራ ሰው ራሱን ከኃጢአት ከበደል ይጠብቃል ማለት ነው። ሌላው የመንፈሳዊነት መገለጫው በመታዘዝ ነው። በመታዘዝ መንፈሳዊ ነው ሲባል አንድ ሰው ለእግዚአብሔር ታዛዥ መሆን አለበት። ለእግዚአብሔር የማይታዘዝ መንፈሳዊ አይደለም። መታዘዝ በረከትን ያሰጣል። አለመታዘዝ እርግማንን ያመጣል። ስለዚህ ይሄ በዓል የሚከበረው በዚህ ነው። እንደ ወጣት ኦርቶዶክሳውያን ደግሞ ስናስበው ይሄ በዓል መከበር ያለ በተለይ የጥምቀት በዓል ላይ ሁላችንም የኦርቶዶክስ ተዋሕዶ እምነት ተከታዮች ወጣቶች ወንድሞቻችን እህቶቻችን ፍጹም በምን ማለት ነው የእምነት ሕይወት ይዘን ነው በዓሉ ማክበር ያለብን። የእምነት ሕይወት ምክንያቱም እምነት አልባ ሕይወት አለ። እምነት አልባ ሕይወት ስላለ ሕይወት አለው ማንም ሰው። ነገር ግን እምነት የሌለው ሕይወት አለ። እምነት አልባ ሕይወት ይዞ ማክበር አይቻልም። በእምነት ሕይወት ነው ይሄን በዓል ማክበር የሚቻለው። እምነት ሲኖረን ማንን ደስ እናሰኛለን? እግዚአብሔርን ደስ እናሰኛለን። እምነት ያለው ሰው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና በፈተና ማዕበል ውስጥ መጽናት ያስፈልጋል። አገልግሎት ፈተና አለው በራሱ። አሁን እዚህ ጋር ወንድሞቻችን ያነጥፋሉ፣ ጉዝጓዝ ይጎዘጉዛሉ፣ ይጠርጋሉ፣ ፈተና አለ። ስለዚህ ይሄንን ግን በፈተና ማዕበል ውስጥ ምን ያስፈልጋል? መጽናት ያስፈልጋል። ይሄን የምንጸና ደግሞ ምን ሲኖረን ነው? እምነት ሲኖረን ነው። በእምነት ነው ፈተናውን ማሸነፍ የምንችለው። ሌላው ምን ያስፈልገናል? መንፈሳዊ ጥበብ መላበስ ያስፈልጋል። በዓሉ የሚከበረው እንደዚያ ነው። ጥበብ ያስፈልጋል ሲባል ስጋ ያለ መንፈሳዊ ጥበብ ይላል፣ እውቀት ይላል። እግዚአብሔርን በመፍራት መኖር ነው እንዳለው ሲራክ ሁሉ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሌላው ማንን በመምሰል? ክርስቶስን በመምሰል ነው። ይሄን በዓል ማክበር ያለብን። ሐዋርያው ቅዱስ ጳውሎስ ተመሰሉ ያየ በከመ አነ እትመሰሉ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተ በመምሰሉ ስላለ ክርስቶስን በመምሰል በዓሉን ማክበር አለብን። ሌላው በመከራ ውስጥ ሁሉ ስንሆን ሁሉን በጸጋ እየተቀበል ለምን ሆነ እንዴት ሆነ ብለን በዓሉ ላይ የመጣው ነገር ሁሉ ኩኑ ጠይባነ ከመ አርዌ ምድር ወኩኑ የዋሃነ ከመ ርግብ። ስለዚህ በዓሉ እንደዚህ ነው እንጂ እየተበላ እየተጠጣ ደስ እያለው ዳንስ ዳንኪራ አይደለም። በዓሉ በዚህ መንገድ ማክበር አደባባይ በዓል መሆኑን ዓለም አቀፍ ሕዝብ የሚያከብረው በዓል
አባታዊ መልእክቴን አስተላልፋለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። ለመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ልጆቻችን ሁሉ እንኳን ለብርሃነ ጥምቀቱ አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የአንድነት ያድርግልን። እንግዲህ ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች ይህንን የጥምቀቱን በዓል እያከበራችሁ ያላችሁ የጌታችን አምላካችን የመድኃኒታችን የኢየሱስ ጥምቀት ከዘጠኙ አበይት በዓላት አንዱ ነውና እንኳን ለዚህ ለጥምቀቱ በዓል መላው የክርስትና እምነት ተከታዮች ክርስትናው ስንል አንዳንድ ጊዜ ክርስቲያን በሚለው ሁሉ ክርስቲያን በሚለው ዲኖሚኔሽን ውስጥ ሁሉም አሉ። ነገር ግን ጥምቀቱን ደግሞ የማያከብሩ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አላዋቂ አድርገው በየዓመቱ ታቦት እያዙ ይወጣሉ ይሉናል። ክርስቶስ የተጠመቀው አንዴ ነው። በየዓመቱ ታቦት እያዙ ሁል ጊዜ ምን ማለት ነው ይሉናል። ሁሌ ጥር 10 ቀን ይሄን ያሉ። ስለዚህ እኔ የምለው ለመላው የኦርቶዶክስ እምነት ተከታዮች እንኳን ለዚህ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ የጥምቀቱ በዓል አደረሰን አደረሳችሁ። ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን ፍቅር አንድነቱን እንዲሰጠን የወጡ ታቦታቶች ሁሉ በእውነት ለሀገር ሰላም ፍቅር አንድነትን እንዲሰጡ የእግዚአብሔር ፈቃዱ ይሁንልን። እንኳን አደረሳችሁ፣ እንኳን አደረሰን። በዓሉ የፍቅር የስምምነት አንድነት ስለሆነ ከዘረኝነት እግዚአብሔር ከሚጠላው ነገር ወጥተን በዓሉን እንድናከብርበት ያስፈልጋል። በዓል ስናከብር የምንከብርበት ስለሆነ እንዲህ የተለየ ሕይወት እንዲኖረን ያስፈልጋል። በዓላችን የተባረከ የተቀደሰ ያድርግልን። ለመላው ኦርቶዶክሳውያን እንኳን አደረሳችሁ። የአስኮ ደብረ ገነት ቅዱስ ገብርኤል ሐመረ ብርሃን ሰንበት ትምህርት ቤት ሚዲያ እንኳን አደረሳችሁ እላለሁ። ሁላችሁ እግዚአብሔር ይባርካችሁ። ስራችሁ የተባረከ ይሁን። ከዚህ በላይ ሰፊ ስራ
በጭብጨባ እስቲ የቆማችሁ እስቲ የእግዚአብሔር ቃል ኪዳን ታቦት እየባረከ በመካከላችን ውስጥ ተገኝቷል። በልታ በጭብጨባ አመስግኑ። በእውነት እግዚአብሔር የተመሰገነ ይሁን። የዛሬ ዓመት በዚህ ስፍራ ላይ በታላቅ ሂደት የተከበረውን ዛሬ እግዚአብሔር ስላደረሰ መስቀል ያዛችሁ ጠጋ በሉ እለፉና ጠጋ በሉ ወልዴ እለፋ Amen.
ያገለገላችሁ፣ የዘመራችሁ፣ የጸለያችሁ፣ የሰጣችሁ፣ የደከማችሁ ሁላችሁንም እግዚአብሔር አምላክ በሙላቱ ምንም ያርግላችሁ። ረጅም የፍቅር ያገለገላችሁ ሰላም እንደዋለን ሰላም ያስመሸ ሰላም ያሳድረን። አገራችንን ከጥፋት ሁሉ ከስደት ይሰውርልን። አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ሐዋርያት ሥልጣነ ክህነት ተሰጣቸው። ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ አስተሰርይላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከዚህም ቅዱስ ሥራ የተሰበሰባችሁ በክርስቲያን ወንዶቹም ሴቶቹም ሁላችሁ በየስማችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን እንለምነው። እግዚኦ መሐረነ ክርስቶስ ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን 12 ጊዜ በእንተ እግዝእትነ ማርያም ብለን እንለምነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፈቃድ፣ እግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን ቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ጠባቂነትና ተራዳኢነት የጻድቃንና የሰማዕታት ጸሎት ከሁላችን ጋር ይደር። አውቃኔ ድፍረት ታላቁ ነሽነት አፋችን ያፈረው ልባችን የደፈረው ከፍቅር የቀስቀሰ የሰራነውን ኃጢአት እንዋሽ ኃጢአት እግዚአብሔር ይባርካል በሉላል። እዚህ ሳይወጣቸው ቅዳሴ አመታቸው